ኤኒዌይስ እኔ በሱ በጣም ስስልብ ስላለኝ በጣም ስሜታዊ ልሆንም ስለምችል አሁን ላይ በቃ ጀስት ማወቅ ነው የፈለኩት። ግን የሚወዳደረው ነገር ብዙ ሪከርዶች ስላሉ መቼ ነው ከፍ ያለ የተዘቀዘቀው? መቼ ነው ሳሳምነው አባታችን መሰደብ የጀመረው ማለት ነው? ፎቶውን እንኳን አይደለም አምጥተው ሲሰድቡት የነበረው። እኔ በህይወቴ እንደዛን ቀን አልቅሼም አዝኜም አላቅም፣ እናቴ ከፈጠረችኝ ማለት ነው። አይገናኝም። በጣም ብዙ ጊዜ ጥፋት ይሰራሉ፣ ፋውል ይሰራሉ። መልሰን የምናባብላቸው እኛ ነን። እኔ አላቅም፣ እንግዲህ እናንተ ታውቃላችሁ። ለማንኛውም አባታችንን ነፍሱን ይማረው። እሱ ቀይ መስመራችን ነው። ከማንም ከቤተሰብ እንኳን ማስበልጠው አባቴ ነው። ኤኒዌይስ እኔ በጣም ነው ማዝነው፣ በጣም ነው ማዝነው። በሱ ዙሪያ ስሙ መነሳትም አልነበረበትም። ስለማይመጥነን እኛን ሁላችንም እዚህ ቲክታክ ላይ ያለነው ሁላችንንም ስለማይመጥን ነው። እሱ የሚገባው ይገባዋል፣ የሚያውቅ ያውቃል ስለሱ ማለት ነው። እሱ ምን ማለት እንደሆነ የሚያውቅ። ስለዚህ በቃ አመሰግናለሁ አባዬ፣ ጨርሻለሁ። ልውረድ። አመሰግናለሁ። ግን ስም እየጠራችሁ ከሌ ተሰድቧል፣ ከሌ ተዘግዝቋል፣ ይሄ ብዙ መረጃ ስላለ ቢቀር ጥሩ ነው። አመሰግናለሁ። አሁን እንደ አዲስ አመሰግናለሁ። አሁን እንደ አዲስ የተደረገው እኮ ነው፣ በፊት ሲያደርጉት የነበረውን እኮ አይደለም። አሁን እንደ አዲስ መንስኤው እንዴት እንደተነሳ ነው ልነግርሽ የቻለኝ እንጂ ምን ሚዲያ ፖለቲካ ብሎ ከመጣ እኮ ጀነራል አሳምነው ጽጌን ነው ከማንሳት ከመጣል እንትን ብለው አያውቁም። ነገር ግን እኔም ጀነራል አሳምነው ጽጌ ከየትኛውም ይበልጥብኛል። ግን መዘቅዘቁ ግን ደግሞ እነዛም የሞቱ ስለሆኑ የሞተን ሰው መዘቅዘቁ እንደው ከባህል የወጣ እንግዲህ አማራ እምነት አለን፣ ባህል አለን። እንግዲህ አማራ እንኳን የሞተን ሰው ቀርቶ በህይወት ያለን ሰው እንኳን በትልቅነቱ ሰው ያከብራል። ምናልባት ማወዳደር አይነት ነው የሚመስለው ቅድም እንትን ያልኸውና ጀነራል አሳምነው ሲዘቀዝቁ እዚህ ከፋለውም ሲዘቀዝቁ ነበር የሚለውና አምባቸውም የሚለውን ነገር ያባባ የኛም እነዚህ ወንድሞቻችን መጀመሪያ እንዴት ነው የሆነው በምን ሁኔታ ነው ብሎ በመርመር ያስፈልጋል። ስለዚህ ሁሉንም አሁን ላይ አንዱን ማንቋሸሽ አንዱን ማጀገን አያስፈልግም። ሁለቱም ለአማራ መስዋዕት ሆነዋል፣ ሁለቱም ጠቃሚ ሰዎች። ስለዚህ ሁለቱንም በልኩ ማጀገንም ካስፈለገ አብረህ ማጀገን ነው። ለአማራ ተስተዋደቁ ሞቱ ብለህ ማጥላላት ደግሞ አስፈላጊም ነው ብዬ አላምንም። ስለዚህ አንተ ለምሳሌ ጀነራል አሳምነው ታደንቅ ትችላለህ፣ እኔ ለምሳሌ ላላደንቅ እችላለሁ። አንተ ለምን አደነቅከው ብዬ ግን አንተን ግን ልሰድብ አልችልም። አንተም ደግሞ ለምሳሌ እኔ ዶክተር አምባቸውን ባደንቅ ለምን አደነቅ ማለት የለብህም። ለምን አሁን ላይ አይጠቅምም። ኦህዴድ የሚባል የኦሮሞማ ነፍሰ ገዳይ ቡድን በድሮንና በታንክ በየቀኑ እያረደህ የገንዘብ ወንድሞች በተሰውት ወንድሞች ላይ እየተጨቃጨቅ እንዴ! በጣም እኮ ያሳፈራል እኮ። እውነቴን ነው የምልህ፣ በጣም ነው የማፍረው እኔ። እነዚህ ወንድሞች እኮ ቢኖሩ የሚጠቅሙት ለአማራ ሕዝብ ነው። ሁለቱም ግን ተሰውተዋል። አሁን ፍርድ መበየን አለበት፣ ወንጀለኛ መጠየቅ አለበት ከተባለ ራይና ወስሞ ዘታይ አሁን ለኔ አሁን አይደለም እነዚህ ሰዎችን ገለዋል የሚባሉ ሰዎች መጠየቅ ያለባቸው። ስለዚህ አሁን ላይ ጠላቶቻችን ላይ ፎከስ እናድርግ። አጀንዳ ካጣና ያው እስራኤልና ኢራንን ደግፎ እንግዲህ በዛ መጣላት ይቻላል። እኔ በጣም አፍራለሁ እንዴ! አሁን ላይ ፋኖን እንዴት እናግዝ? አሁን እኮ ለምሳሌ አመት በዓል ነው። ስንቱ ፋኖ እርዳታ አግኝቶ ራሱ እንደው ምግብ በልቶ እንደሚያድርም እግዚአብሔር ወቀው አሁን ባለው ማነገባራዊ ሁኔታ ማለት ነው። ስለዚህ ፖለቲካችንን ያበላሻል። እንደዚህ አይነት ግለሰቦች ከግለሰብ ጋር ሲጣሉ የሚያመጡት አጀንዳ ለአማራ ሕዝብ ትግል በጣም አደጋ ነውና ከዚህ እንውጣ ነው የኔ አቋም። ከዛ በተረፈ ግን ወንጀል እኛም እኮ ተው ነው እያልን ያለ አይ ነው እኮ እኮ እናንተ ምን ስትሉ እንደነበር ማላውቅም። እኔ ስሜን ስጠራ ስለነበር ምንድነው ሰሞኑን በዚህ እንግዲህ ይሄ ሁሉ ነገር የመጣም በባየ ምክንያት ነውና ቴምር ባየ ለምንድነው ዋጋ ሲከፍል ቆይቶ ለምንድነው የሚገፋ ባለችው በዛ ዙሪያ ነው። መሬት ላይ አንድ ነገር ልንገራችሁ። በትክክል የፋኖ ደጋፊዎች ከሆነ መሬት ላይ የአማራ ፋኖ ሰራዊት የፖሊስ ቢሮ የሚሾመውን ሰውም ሆነ የሚያጸድቀውን ሰው መቀበል አለበት። 4 ነጥብ። እኔ ግለሰብን አዚህ በኋላ አላደንቅም፣ ግለሰብን አላመልክም፣ ድርጅቱን ነው የማመልከው። የአማራ ፋኖ ሰራዊት ድርጅት አለው፣ ስራ አስፈጻሚዎች አሉት።
የስራ አስፈጻሚዎች የሚሾሙት ሰው እቀበላለሁ፣ የሚሽሩትን ሰው ደግሞ እንደነሱ አልቀበልም። ስለዚህ በዚህ መንገድ እንድ እንጂ የሆነ ሰው መጥቶ ከሌለ ለምን እንደዚህ ሆነ ምናምን እንደዚህ ከሆነማ ትግል አልሆንም እንዴ በጣም እኮ እና በዛ መንገድ ነው መረዳት ያለብን ብዬ አምናለሁ። እዚህ የራሴ ግላዊ ምልከቴ ነው። እያንዳንዱ ሰው የሚያደንቀውና በጣም የሚወደው ሰው ይኖራል፣ ምንም ጥያቄ የለው፣ ይሄ ተፈጥሯዊ ነው። ግን ትግሉን ለማሳለጥ ሲባል የመሪዎቻችን መመሪያ እንቀበል፣ እሱ ነው የኔ አቋም። ጥሩ ታጣቢው አሁን መጣ። እሺ በቃ እኔ ልውረድ። አመሰግናለሁ ወንድም ለሰጠኝ። ኦኬ እሺ አመሰግናለሁ። ግን እዚህ ያሉ አንፎርቹኔትሊ ዝም ብሎ የመንደር ብጥብጥ ብቻ የሚመስላቸው ማለት ነው። ያው እሳት ውስጥ ገብተዋል እነሱ። ዝም ብለህ አሳምነው የሚል አጀንዳ ትሰጣቸዋለህ፣ ከዛ ተከትለው እየየ ሲሉ ያድራሉ። እሳቤው ከቅድም አሁን ብዙ ዲቴል አይደበትም። ከ4 ኪሎ ነው የሚመጣው ያልኩ የተወሰነ ውሳኔ አለ። የተወሰነው ግልጽ ነው፣ ወደ ክልሉን መበተን አለበት። ሰው አሁን የምታየው ይሄ ኤክስቴንሽን ነው። ላስታኮ ድሮሜንት ነው። ስለዚህ እንትናን እንቀጠቅጠዋለን። ዋናው ችግር ያለው ራያን የአማራ ፖለቲካ በጣም የተጨማለቀ ነው። በጣም የሚያሳዝን ነው ከጀርባ ያለው ሴራ። በነገራችን ይሄ ከቲፒኤልኤፍ ጋር የሚሰራ ከቲፒኤልኤፍ ጋር ተሰራለ የሚል አካል ካልኩሌት ከጀርባ ከብልጽግና ጋር ቴብል ላይ ከስምረት ጋር ከነጌታቸው ጋር የተሰራ ካልኩሌሽን ነው። ራያው መዋጥ አለበት። ላስታውና ራያው ማጋጨት አለብን። ምዕራብ ወረዳውን በቃ በተለየ መልኩ አስኳል ይሆናል የተባለውን የራያ ቆቦ ኤሪያ በሙሉ ነጥሎ ማውጣት ጸረ ወሎ እንደሆነ ምናምን እንደሆነ ይሄ ብልጽግና ይሄን ያስቀመጠው ላስታ ኦሬዲ ዲዛይን የተደረገለት ነገር አለ። እሱን በሂደት ተሰሙታላችሁ። ልክ እኛ ጋር ለጃዊና ለግማሽ መተከል መውጫ ዲዛይን እንደተደረገው ማለት ነው። የዛ ኤክስቴንሽን ነው እዚህ ያለ። አሁን እዚህ ከደንቆሮ ጋር ነው እንትናን ዘቀዘቁት እንትና አልዘቀዘቁት ምናምን ብዬ እንትና አለ። ፖለቲካ የሚገባው ሰው ኤሊት ኃይል የሆነው ምን እየመጣ ነው ብሎ በስራው መስራት ምን ሊመጣ ነው ሊፈጠር ያለው ምናልባት ይሄ ከተፈጠረ በዚህ መሀል የፋኖ ትግል አለ፣ እሱ ሊቀለብስ ይችላል። ያ ካልሆነ ግን ይሄኛው ኃይል ቦታ ነው። ቦታ ሲጠቀስ ራሱ አይሮን ነው። ቅድም ነው ከየው ጋር ያጣላሁት ቦታዎች አሉ። ቦታዎች ካልኩሌት የተደረጉ ቦታዎች በቃ ከመንግስት ጋር አላይ አድርጎ በደንብ አድርጎ ከስምረት ፓርቲ ጋር ከቲፒኤልኤፍ ጋር ተናቦ የሚሰራ ጋር አለ በደንብ ብልጽግና በሚሄድበት አቅጣጫ አለ። እና አሁን አይታችሁ ከሆነ የብልጽግና ትኩረት ቆቦ ላይ ነው። እሱ ምን እንደሆነ ግልጽ ነው። በዛ መልኩ ነው ሰው መረዳት ያለበት ፖለቲካን እንጂ መተል በቃ ልክ መሬት የወረደ እንትን የመጣው በእንትን በኩል ነው እንትን የመጣው በእንትን በኩል ነው ገሌን ዘቀዘቁት ወይኔ በቃ መሞታችን ነው ማለት አይደል። ቅድም ለዚህ ነው ሲጀምር ከዛ ያለፈ ነው። እኛም ማንገባበት ስራ መስራት ስላለብን ይሄ እዚህ ካለው አሉ እንዳለመታደሉ ነው። በተወሰነ መልኩ ቤት አባራር የሚወክሉ ልጆች በፍጹም በቃ ማለት ጨጓራ ይገለበጣል አንዳንዴ፣ ሴቷም ያ ወንዱ። ይሄ አይደለም ፖይንቱ። የአንድ ሰው ሌጋሲ እየናድክ ከዛ በኋላ አሁን ያለው ለሚቀጥለው የክልልነት ዝግጅት ነው። በነገራችን ይሄን ካልኩሌት ከማድረግ እና ነገሮችን በዛ መስመር ገልብጦ የብልጽግና አጀንዳ ነው ብሎ ከመጫወት እየየ እንትና ተዘቀዘቀብኝ እንትና ተናገሩት እንትና የመጣው በዚህ በኩል ነው የእንትን ህዝብ እንደዛ ይሄ ቅድም ለውሻ ጣል የሚደረግ ነገር ነው። ጎጃም በዚህ ውስጥ አይገባም። የራሱን ካልኩሌሽን ይሰራል ምን እየተሰራ እንደሆነ ስለምንረዳ ማለት ነውና ክልሉን በነገራችን ላይ ሊሸነሸንበት ያለው መንገድ በጣም በቃ በግልጽ አስቀምጦታል ብልጽግና። የዛን ኤክስቴንሽን ነው እዚህ የምናየው። ብዙ ኃይሎች አሉበትና ብትችሉ በዛ መልክ አስቡት። የሆነን አካል ከወሎስ ለይቶን በመምታት ከዛ የተወሰነውን የሆነ ድንበር ክሌም የማድረግ የሆነ ኢምፓየር የሚባልን አካል ተመልሶ የማምጣት ከጎጃምም ከእንትንም ከወሎም ከጎንደርም ኤኒዌይ በዛ ደረጃ ፖለቲካ ነው እንጂ 24 ሰዓት ቁጭ ብለህ እየየ ብትል 24 ሰዓት እንትና ተዘቀዘቀ እንትና ተበደለ እንትና ተሰደበ እሱ የህፃን ልጅ ፖለቲካ ይባላል። የህፃን ልጅ ፖለቲካ ይሄ ዝም ብሎ በቃ ያው ጫጭኝ አይነት ነገር ነውና በዚህ ውስጥ ገብተን እንትን የምንለው ነገር የለም። ማህበረሰብ በሁሉም አቅጣጫ መሰደብ የለበትም። ጎንደሩን አማራ የሚሰርበውም የቤት አማራ የሚሰርበውም ዝም ብሎ ፖለቲካ ያልገባው ስራ ፈት እንደዛ አይነት ኃይል ነው። ግን ከዛ ያለፈ ነው። እኔ በዛ ነው የምረዳው በግሌ። ለዚህ ነው አትግቡ። ይሄ ጠብ ከቲክታክ ጠብ ያለፈ ነው። መሰረት አለው። ከወልቃይት እስከ 4 ኪሎ የተዘረጋ ነው። የምትችሉ ስራችሁን ስሩ። ከዛ ውጭ ያላችሁት ግን ቫኬሽን ሰዱ። በየኛ ልጆች የተጫንኩት ለዚህ ነው። ጠንካራ ነገር ነገሩ
ጨርሻለሁ። አባይ አመሰግናለሁ። ጥያቄ ከሌላችሁ የበዓል ገበያ ልወጣ ነው ከስራ። ጥያቄ አለኝ ሊቀ። እሺ እኔ ጌታ አመሰግናለሁ። አይ እኔም ጥያቄ አለኝ። ኦኬ እኔ ካኖን አስተያየት አልሰጥም ወንድም። ቀድሜ ነው እኮ የገባሁት እኔ። ለምን ይሽቀዳደማለህ? እኔ አሁን ከሁሉም በፊት ቀድማድም ሆነ ነው ጀስት ወይት አንድ ደቂቃ ነው የማወራው። እኔ እንደሱ ሊቀን ጠይቀው ስለፈለኩ እኔ ቀድማለሁ እኮ ነው የምልህ። እሺ ቀጥ እኔ ቆየው ከመጣሁ። አመሰግናለሁ። በነገራችን ላይ አባይና ጣና እከታተለዋለሁ። በነገራችን ላይ ያው ገብቼ አላቅም ሌላ መድረኮች ላይ በሌላ እንትን ላይ ግን ተገናኝተን እናውቃለን። አሪፍ ነው የሚያወያያቸው ነገሮች፣ እንዲሁም ፖለቲካው አብዛኛው እንትኑ በጣም ይገዛኛል። የሚያስተላልፋቸው እንትኖች በተለይ የአማራን ብሔርተኛነት እንትን የሚረዳበት እንትን በጣም ሳላደንቅ አላልፍም። እውነቱን ለመናገር ማለት አብዛኛው አማራ የሚለው እንትን ዝም ብሎ ነው እንጂ የአማራነት እንትን ሴንቲሜንት የለውም የሚለው ነገር በጣም እኔም የምገዛው ነገር ነው። ግን ያው በተለይ በኢሳት ደግሞ በተሻለ ተወሰነ ደረጃ በተለይ ባሳምነው ጽጌ ጊዜ ጀምሮ የተሻለ አማራዊነት ስሜት እየዳበረ እየበለጸገ የመጣ ይመስለኛል። ስለዚህ በነገራችን ላይ የገባሁትም አሳምነው ጽጌን ስለለጠፈውና እንዲሁም ሰሞኑን ሲንሸራሸሩ የነበሩት በጣም አስፈላጊ ያልሆኑ ነገሮች የመዘቃዘቅ ፖለቲካ በጣም አስነዋሪ፣ እርስ በራሳችን የመሰዳደብና ያለመከባበር አባዜ ያው ከባዕዴን የመጣ ችግር ስለሆነ አሁንም ቀጥሎ ያለበት ሁኔታ ነው ያለው፣ በተለይ በተወሰነ ግሩፕ ማለት ነው። እና ይህ ደግሞ በጣም የሚደብር ነው፣ ሊቆም የሚገባው ነገር ነው። ከዛ አንጻር ሊቀን ሲያነሳው የቆየው ነገር አለ። ሊቀ በጣም ጎበዝ ፖለቲከኛ ነው፣ እከታተለዋለሁ፣ እንዲሁ በተለያዩ መድረኮች ላይ እሰማዋለሁ። ግን አንዳንዴ አሁን እረፍት ውጡ ምናምን ያልካቸውን ነገር እኔ ቶታሊ አልገዛውም። ይሄን ሀሳብ ማለት አንዳንዴ ፖለቲካ አላይመንት የሚባል ነገር አለ በነገራችን ላይ እና የሆነ ግሩፕ የሆነ ቦታ የሆነ ለአንተ ወገንተኛ የሆነን አካል ሲያጠቃ እያየህ ባላየ ማለፍ እንዴት ነው? አግባብ ነው ወይ? ከፖለቲካ አንጻር ጥሩ ነው ወይ? የፖለቲካ ትርፍ አለው ወይ የሚለውን ነገር እኔ ለሊቀ መጠየቅ እፈልጋለሁ። ማለት እኔ ይህን የጠየቁበት ምክንያት ምንድን ነው? ጄኔራል አሳምነው ጽጌ ማለት ብአዴንን የሰበረ እና አማራዊነት ስሜትን ያመጣ ነው ብዬ ስለማምን ነው። ከዚህ በፊት እንደሚታወቀው አሁንም አብዛኞቹ የብአዴንን አስተሳሰብ ይዘው ነው የሚከተሉት። ብአዴናዊነት ማለት በነገራችን ላይ በጎጥ ማሰብ ነው፣ ራስን አለማክበር ነው፣ ወንድምህን አለማክበር ነው ብአዴናዊነት ማለት። ያኔ በቲፒኤልኤፍ ዘመን ደብረ ማርቆስና ባህር ዳር ሆኖ ወይም ጎንደር ሆኖ ወንድሙ ከሚገዛው ይልቅ የቲፒኤልኤፍ ሰው ወይም ደግሞ የኦሮሞ ሰው የሚገዛው አይነት እንዲወድ ያስደርግ ነበር። ይህን ትርክት የሰራው ማን ነው? ቲፒኤልኤፍ ነው። በነገራችን ላይ ብአዴን ላይ ሰራው እና ብአዴን ይህንን በስርዓት አመራሩ ላይ ሰርቶ እርስ በርስ እንዳይተማመኑ ወንድሙን እንዳያከብር አድርጎ ሰርቶባቸው እስካሁን ድረስ እንደምናየው ነው። በተለይ በጎንደር ላይ ያለው አሁን እንደምታዩት እርስ በርስ መጀመሪያ ምንድነው ዘመነ የሚባል አይመራንም ሲሉ ነበር። ከዛ ባዬ የሚባል አይመራንም ወይም ደግሞ ዮሐንስ የሚባል አይመራንም።
ይሄ ምንድን ነው? የባህሪን አስተሳሰብ ነው በነገራችን ላይ በወንድሙ አለመመካት እና ይህንን አስተሳሰብ የቆረጠ አንድ ሁኑ፣ አማራ አንድ ሲሆን ነው ማሸነፍ የምንችል፣ ተከባበሩ ብሎ ያስተማረ የትግል አርማ አድርገን ልንከተለው የሚገባ ጀግና በተለያየ መድረኮች ሲዘቀዘቅ ወይም ደግሞ ሲሰደብ ዝም ብለን ማየቱ ተገቢ ነው ብዬ አላምንም። እንደኔ አግባብ አይደለም ብለን አላይመንት ወይም ደግሞ ፖለቲካዊውን ሰፖርት ማድረግ ያስፈልጋል የሚል አስተያየት ስላለኝ ነውና ከዛ አንጻር ዝም ብሎ አንዳንዴ ባላየ የምናልፈው ነገር ሳይሆን ነገሮችን ኮሬክት አድርገን ወይም ደግሞ ድጋፍ መስጠት መቻል አለብን ብዬ ስለማምን ነው። በነገራችን ላይ ቴምር የምትባል ሴትዮ በጣም በጣም አስቸጋሪ ሰው ነች። እንደምታውቋት ከዚህ በፊትም ሲደረግ የነበረው የፖለቲካ ማን ፖለቲካ መሬት ላይ ያለው መሬት ላይ ምን አይነት ስራ የሚሰራል የሚለውን ሳይሆን ሶሻል ሚዲያ ላይ ማን ሰደበኝ ብላ መሬት ላይ ያለን የምዘቀዝቅ ሰው ነች። እንደምታውቁት በተደጋጋሚ እነ አስረስ ማሬንና በተለይ አስረስ ማሰብ በተደጋጋሚ ተዘቀዝቅ ነበር። ያን ስታደርግ የነበረበት እኔ እከታተላታለሁ። በነገራችን ላይ ብዙ ጊዜ ማለት እንትኗን ስለምከታተል ነውና ከቤተልሔም ዳኛቸው ጋር የተጣላች ቀን አስረስ ማረን ዳምጤ ተዘቀዝቀዋለች። በነገራችን መሬት ላይ ምንም አይነት መረጃ የላትም። በነገራችን ላይ አባይና ጣና አሁን መሬት ላይ ምንም አይነት ሰምቼ ነው የምትለው ነገር የለም። ምንም አይነት ነገር የለም። አደረጃጀቱን በተለያየ ነገር የምናውቀው ነው። ብዙ ነገር እየሰራ አደራጅቶ ነገሮችን እያስተካከለ የመጣ ጀግና ታጋይ ነው። ምንም እንትን የሚል ነገር የለው። ከዛ አንጻር እቺ ሴትዮ ሎጂካል ሆና የምድሩን መረጃ አግኝታ አይነት አይደለም ትችት የምትሰጠው። ሶሻል ሚዲያ ባላት መረጃ መሰረት ነው። ፎር ኤግዛምፕል ከሊቀ ጋር ብትጣላ አንድ የጎጃም ተሊቀ ጋር ይቀርባል ብላ የምታስበው ትዘቀዝቃለች። ይሄ እሷ ባህሪ ነው። በነገራችን አደረጃጀቱን በዚህ ደረጃ ምንም ቢሆን ባላየ ታልፋለህ እንጂ ትልቅ መሪ ነው፣ ግዙፍ ነው፣ ማክበር አለባት እንዴ። ይሄ በጣም በነገራችን ላይ እኔ እንደ የጎጃም ታጋይ ነኝ የሚል ከእሷ ጋር አላይመንት ፈጥሮ እና ወደፊት አብረን እንሰራለን ለድርጅታችን ትጠቅማለች ቢለኝ እኔ አላምነው። ፎር ኤግዛምፕል ከሳሚ ቀኝ የሚባል አንድ ምንም ያልተማረ የትምህርት ቤት የሄደም አይመስለኝ። አሁን ሰሞኑን እሷ ተሳደበች ብሎ ወሎ የሚባል ምንም አይነት አደረጃጀት የለም፣ ምሬም ከንተና ጋር ተነጋግሯል፣ እጅ ሰጥቷል ብሎ የሚያወራ ያሳፍራል። ሞራል የሚባል እኮ ከዚህ ጋር ነው ዴቨሎፕ እያደረግን መሄድ ያለብን። በየመድረኩ የማይሆን ነገር እየተናገር እንዴት ነው የምንቀጥለው? ጎበዝ ጥያቄ እዚህ ጋር ጥያቄ ነው የምታደርገው ወይንስ ጥያቄ ነበር ብለህ የነበረ ታውቃለህ? እንትን አልኸው አራዘምኸው እኮ ወደ ሀሳብ አስተያየት ወደ መስጠት ነው የሄድህ። ጥያቄ ያልሆነ ለሊቀ አዎ እሱ ጥያቄ ጠይቄዋለሁ። እሱ እኮ ጥያቄ ጠይቀ ከዛም በኋላ ደግሞ እንተናም ደግሞ አቢሲኒያም ጠይቆ የእናንተን ምክንያቱም የዓመት በዓል ገበያ ሄዳለሁ ስላለ መልሶ እንትን እንዲል ሀሳብን ቆረጥ አድርገህ እንጂ በማንዛዛቱ ጠቃሚ ነው ብዬ አላስብም። ሀሳብን መስጠት ይቻላል በኋላ ወይ አሁን ግን ጥያቄ ከሆነ ጥያቄ 1 2 3 ትልና ከዛ እኔ የግሌን አስተያየት ደግሞ ብለህ በኋላ እንትን ብትል ጥሩ ነው። እሺ አመሰግናለሁ። እሺ የሊቀ የጠየቁት ጥያቄ ምንድን ነው? በተለይ ከጀነራል አሳምነው ጽጌ በተያያዘ እየሰደቡት ነው። ስለዚህ ለሱ
የአማራን አንድነት የትግላችንም ማርማር ግን የያዝነውንና እየታገልንበት ያለው በየመድረኩ እያነገስ ነው የትግላችን መሰረት ነው ብዬ የማስበው ስለሆነ እሱ በየአደባባዩ እየተሰገሰገ ሲሰደብ ዝም ብለን ባላየ ማለፍ አለብን ወይ የሚለው እና ለንደን እሱን ሰፖርት ማድረግ የለብንም ወይ እንዴት ነው የሚለውን ለሪቀ ቅድም ማለት ምንድነው ዝም ብለን እንለፍ የሚለው ነገር ስላለ ነው። ከዛ ሁለተኛው ግን ብዙ ሰዎች በየመድረኩ እየተዝረከረኩ ነው በነገራችን ላይና ያልሆነ ሳሚ ቀኝ የተለያዩ ሰዎች የተለያዩ አርበኞችን እየተሳደቡ እየዘቀዘቁ ትግሉን የሚያቆረቁዝ ነገር በተደጋጋሚ በተለያዩ መድረኮች ትግሉን የሚያቆረቁዝ በጣም የሚያስነውር ነገር እየተናገሩ እስካሁንም እየቀጠሉ አሉ። ከባለፈው ለ2 ዓመታት የቀጠሉ ማለት ነው። አሁንም አሉ። ተሻሽለናል ብለው ይመጣሉ፣ ግን እዛው ናቸው። እነሱን ለይተን ከመታገል በተለይ ሶሻል ሚዲያ በእርግጥ ሶሻል ሚዲያ ያለው አካል ምንም ሲግኒፊካንት ኢፌክት የለውም፣ ግን ሶሻል ሚዲያ ያለው ግን እነሱን ከማጥራትና ከመታገል አንጻር ምድር ላይ እየታገሉ ነው። አንዳንድ የማይረባ ታጋዩን እያነጠሩ እያወጡ ነው። ግን ሶሻል ሚዲያ ላይ ያለውን ይህን ነገር ኢንፊልትሬት ከማጥራት አንጻር እየታየ ነገር ያለ ነገር የለምና እሱን ነገር ከማጥራት ነገር ምን ትላለህ? እኔ ስለማየው ነው ሊቀን ከነሱም ከነሳሚ ጋርም ሲወያይ ስለማየው ነውና ይሄንን ጨምረህ እንድትሰጥልኝ ነው። አመሰግናለሁ። ካንሳዘው እንግዲህ ማለት ብዙ ሀሳብ መስጠት ፈልግ ነበር፣ ግን ያው እንዳልከው ባህልን እኮ ሀሳብና ጥያቄ እኮ ይለያያሉ አይደል? አዎ ያው ሀሳቡም አብሮ ዴቨሎፕ ታብራራዋለህ። ጥያቄውን ዝም ብለህ አብራርተህ ነው እንትን የምትለው። ለዛ ነው። ታንክ ዩ አመሰግናለሁ። አቢሲኒያ ያንተንም ጨምርለትና ጥያቄን ከዛ መልስ ሰጥቶበት እንደገና የራሱን አስቀምጦ እንዲሄድ ማለት ነው። ገበያ ስላለ ያው ነገ ኦኬ። አይ መልካም። እኔም ጥያቄ ብቻ ነው ያለኝ። ይሄ ሰፈር ታስክዘው ባሉ ሰዎች ላይ አለመናገር አስፈላጊ ነው ያሉትን በጣም ስለምደግፍ አስተያየት መስጠት አልፈልግም። ግን አንድ ጥያቄ አለኝ። ምንድነው አሁን ወንድሜም ተናግሮታል። ጀነራል አሳምነው ጽጌ ብሔራዊ ጀግናችን ነው። ቅድም አባይ አንተ ስጠቅሳቸው የነበሩ ኮዞችን የክልል ምናምን የምትለው አጠቃላይ አንቲ አማራ የሆነው ኃይል በውስጥ በትግላችን አለ ብዬ አምናለሁ። ይህንን ኃይል ቶለሬት ማድረግ ያስፈልጋል ወይ? በጀነራል አሳምነው ጽጌ ስሙን ከጠራችሁ እንገድላለን የሚል እኮ አለ ውስጣችን። ከሱ ጋር የነበሩ ስንት የአማራ ጀግኖችንም እኮ የሸዋ የወሎ ከየትኛው መጣጫ የነበሩ ጀግኖችን ከአስቻለው ደሴ ጀምሮ የበላ ኃይል ነው። ስለዚህ ይህንን ገዳይ ግሩፕ ከህዝባችን ጋር መምከር ያስፈልግም ወይ? እንደዚህ አይነት ነገር ገፍተው ሲመጡ የሚያመጣብን ዳሜጅስ ትልቅ አይሆንም ወይ? የባሰ ይሆናል እያስባለሁ። አሁን ፈርተን ከምንተው ፖለቲካ ማለት ነው። በዚህ ላይ ምን አይነት አስተያየት አለ? ቦልድ መነገር የለበትም ወይ እንጂ እነዚህ ሰዎች ሁለቱም የተበላሹ እንቁላሎች ናቸው። እኔ አሁን የሚጠሩ ሰዎች ምንም ያምጡ በሰፈር ታስቁጭ ያሉ ሰዎችን ከማንነታችን ወርደ መስራት የለብን። ግን ብሔራዊ ጀግናችንን ለምን እንተናላችሁ ብሎ የሚታገለን ኃይል ነገ የሚያመጣው ዳሜጅስ ቅድም ተናግረዋል። ያን በበቂ ሁኔታ መሬት ላይ ስጋት ይፍጠርም አይፍጠርም፣ ግን ሁሉም አማራ በዚህ ላይ መግባባት መቻል የለበትም ወይ? በዚህ ላይ ለማውራት ለምንድን ነው እኛ አሁን መታቀብ የሚኖርብን? ትልቅ ተግዳሮት ይኖራል ብዬ ስለማሰብ ነው። በዚህ ላይ ያለህን ለምን እንትን እንዳልክ እንደው ልትጋፈጥ ያልፈለክበት ምክንያት ምንድን ነው? ወይስ በዚህ ውስጥ ብናልፍ ያለ ማለት ነው? ቴንኪው። ካጠፋው ይቅርታ። የቅድሞ ወንድሜ ሀርድ ፊሊንግ የለብኝም እኔ ምንም እንደዛ ስለተናገርኩ ይቅርታ። ሁላችሁንም እንኳን አደረሳችሁ። አመሰግናለሁ። ኦኬ። ለመጀመሪያ መታረም ያለበት ፈርተን የሚለውን ቃል አርመ ፈርተን በሚለው አትያዘው። ምንም ከፍርሃት ጋር የሚያገናኘው ነገር የለም፣ የሚያስፈራ ነገር የለም። ሁለተኛ እኔ አሳምነው የራሱን ሌጋሲ ጀነራል አሳምነው የራሱን ሌጋሲ ጽፎ የሄደ ሰው ነው ብዬ አምናለሁ። የራሱን ሌጋሲ ጽፎ የሄደ ጀግና ነው። እያንዳንዱ የራሱ አማራ የሚመዝነው ነገር ይኖራል። ከዛ ባለፈ ግን እኔ እዚህ ስለጮኩኝ አይደለም። ጣሰው አሳምነው ዘቀዘቀው የሚፈጠር ነገር የለም። ግን ደግሞ ደስ የማይሉ ሌሎችም ነገሮች አሉ። በነገራችን ላይ ሌሎች ከፍ ያለውን ሲዘቀዘቁ አይቻለሁ።
እነሱም በአማራ ኮዝ የሞቱ ሰዎች ናቸው፣ ጠላቶች አይደሉ። ሲዘቀዘቅ አይቻለሁ ዶክተር አምባቸው። ይህም ትክክል ነው ብዬ አላምንም። እኔ የግል አቋሜ እንደው ዲቴል ባልሄድበት በሁሉም አቅጣጫ ከአሳምነው ጋር እያወዳደርኩ አይደለም፣ ወይም ደግሞ ውድድር ማሳደግ ነው ብዬ አላምንም። ግን ሁሉም የራሱ ቁስል ስላለው ምናልባት ፖለቲካውን በትክክል የምትረዳ ከሆነ እኔ ለዚህ ነው መሀል መስፈሩ ይሻላል፣ አይመለከተንም ነው። በሁለቱም በኩል የሚካሄደው ነገር ትክክል አይደለም። የሁሉንም ሌጋሲ ነው። እኔ እናስቻለውም ሲዘቀዘቁ እያየው ነው፣ አሳምነው ሲዘቀዘቅ እያየው ነው። በሁሉም አቅጣጫ የተግማማ ነገር ነው የማየው። ስለዚህ እንደ አንድ አማራ የመጣንበት መንገድ ብዙ አስተምሮናል ወንድሜ፣ በሶስት ለአንድም በተለያዩ መንገዶች እና መመዝናቸው ነገሮች አሉ። አምባቸውና አሳምነውን አላወዳደርኩም። ነገር ግን በአማራ ኮዝ ውስጥ ያለፉ ሰዎች እንትን ማለት የለባቸው፣ መዘግዘቅ አለባቸው ብዬ አላምንም። ስለዚህ አንድን ነገር ለይተህ መሆን የለበትም። አምባቸውን አሳምነውን የዘገዘቀ ሰው በትክክል አይደለም ብዬ በመቃወሙ መጠን ከፍ ያለው ደሴንም የዘቀዘቀው ሰው ለእኔ ያጸይፈኛል። ስለዚህ የቱን ሳይድ ነው የምትይዘው? ለእኔ እንደ አንድ አማራ ትክክል ነው ብዬ አላምንም። ስለዚህ የምንይዘው ሳይድ ከወገንተኝነት በጣም የጸዳ መሆን አለበት። ሳይድ መያዝም አያስፈልግም። ከዛ ውጭ እኔ ቴምር ለአስረስ ያላት አመለካከት፣ ቴምር ለአማራ ፋኖ በጎጃም ያላት አመለካከትና በአናና እና ሳሚ ቀኝ ያላቸው አመለካከት ልዩነት የለም። ስለዚህ በዚህ መሀል ገብቼ ማስጠብቀው ስኮብ የለም። ለዚህ ነው ቫኬሽን ውሰዱ ያልኳቸው። ምንም የሚፈጥሩት ነገር የለም። ምክንያቱም ነገሩ ከዚህ ያለፈ ነው ብዬ ስለማል። ከዛ ባለፈ በሁሉም በኩል የተግማማ ነገር ነው የማየው። በግሌ በዚህ ደረጃ ነገሩ ሲጀመር አስታውሳለሁ። አብርሃም ቤት ነው የተጀመረው፣ በባዬ ጉዳይ የተጀመረው። ሌላ አጀንዳ ያላቸው ሰዎች ኢንጀክት አደረጉበት። ሲጀመር ነው የባዬ ጉዳይ የጎንደር የውስጥ ጉዳይ እንጂ ሌላ ሰው ገብቶ ማብቃት አለበት ብዬ አላምንም። ተያይዞ የመጣ እንትን ያለ ነገር ጀነራል አሳምነው የራሱ ሌጋሲ ያለው፣ ከፍ ያለው ደሴ የራሱ ሌጋሲ ያለው፣ አማራው በራሱ ልብ ውስጥ የጻፋቸው ሰዎች ናቸው። አንደኛው ሲዘገዘግ ጻድቅ አርገን አለ ሁሉም ሰው ያማቁ ስላለው ገባ። አሁን ለኔ ሻለቃ መንበሩ ጌትዬን አንተ እዚህ ብትዘቀዝቀው የሚሰማኝ ስሜት ከፍ ያለው ደሴ ሲዘቀዘቅ ሌላው የጎንደር አማራ ይሰማዋል። አሳምነው ሲዘቀዘቅ ሁሉም አማራ ይሰማዋል። ስለዚህ በተለየ መልኩ እኔ አሮን ነው ሌላ ሰዓት እንትን ማለት አልፈልግም። ግን ቅድም እንዳልኩት ነው አቋሜ። ይሄ ነገር ይሄ አጀንዳ ከስሩ ሌላ አይነት ሌየር አለው። እዚህ በመጮህ የምናመጣው አይደለም። ሊቀ አሳምነውን ደግፎ ስለወጣ ወይም ከፍ ያለውን ደግፎ ስለወጣ የሚፈጠር አዲስ ነገር የለም። ሰዎቹ ስራቸውን ሰርተው በአማራ ተጽፎ ሄደዋል። ግን አግባብ ያልሆኑ ነገሮችን ደግሞ ከአንድ አቅጣጫ ብቻ መኮንን የለብን። ይሄ የግል አቋም ነው። የአማራ ጀግኖች አይዘግዘቁ ከተባለ ሌሎቹ መዘግዘቅ የለብን። በአምባቸው ጉዳይም ደግሞ ማውራት አለብን ከተባለ ደግሞ በአውዱ መታየት አለበት። ምን ሰራ፣ በለውጡ ጊዜ ምን አበረከተ፣ ምን አጠፋ ምናምን ብለህ ደግሞ እሱንም ደግሞ ስትመዝን ሌላ ርዕስ ነው የሚሆነው። ስለዚህ መቆም አለበት። እኛ ሁለቱም ለአማራ አይጠቅምም የሚለው ቦታ ላይ ብቻ እንዲቀመጡ ነው የምፈልገው እኔ አካባቢ ልጆች ቴክኒካሊ። ለዚህ ነው ረፉ አይመለከታችሁ ቫኬሽን ውጡ ያልኳቸው። ምክንያቱም እንዴት አሳምነው ዘቀዘክ ብዬ ሂጄ አሁን ከአንድ ጎንደር አማራ ጋር ብተናነቅ እንዴ ከፍ ያለው ደሴን እኮ ሲዘቀዝቁት ነው ያሉት ይለኛል። ስለዚህ እኔ ገሌ ጀመረው ገሌ ያልጀመረው እንግዲህ የህፃን ጨዋታ ውስጥ አልገባም። ሁለቱም አካባቢ ላይ ችግር አለ። ይሄ ግን በእኔ ደረጃ የሚወራድ ደረጃዬም አይደለም። የፎቶ መዘግዘግ ከትልቅ ይቅርታል ሀሳብም ልሰጥበት አልፈልግም። ሰዎቹ የሚጠቅሙ ሰዎች አይነት ነው። ነገር ግን ፖለቲካሊ የመጣሁበትን አካባቢ በተለይ ቤተሰብ የመጣበትን አካባቢ ዋጋ ስለሚያስከፍል ቫኬሽን ውሰዱ ነው ያልኳቸው። አሁን የመጨረሻ ቃል ይሄ የጎጃም ልጆች ገብታችሁ አታብኩ፣ በዚህ ጉዳይ አይመለከታችሁ። የመጨረሻ ቃል ይሄ ሎግ ኦፍ ኦምቦስ ይሄ ነው የመጨረሻ ምክር። ምንም ነገሩን ከማጨመላለቅ ውጭ የሚመጣ ነገር የለም። ስለዚህ ነቸሬንም ቫኬሽን ውሰዱ ያልኩት ለዚህ ነው፣ ራሴንም ጨምሮ በዚህ ጉዳይ እንዳጋጣሚ ቅድም እና አባይን የሆነ ቤት አይቻቸው
የጎንደር ወንድሞቼ ቤት ነው የራሳቸውን ቤት ክፈቱ ስላልኩ አይመለከታቸውም ስላልኩ አሁንም አቋሚ በግል ይሰማል? ሄሎ ትሰማለህ? ትሰማለህ? ወደማልፈልገው እንደኔ ያስገባችሁኝ ግን ያው ሆፕፉሊ ከዚህ በኋላ የኛ ልጆች አላገኛችሁም ብዬ አስባለሁ። ቴምርም ቤት ሐሳብን እኔም ያው ገዝቼዋለሁ። ምንም በጀነራል ሐሳብ ነው ንጹህ ከባዴን የጸዳ አማራ የሚደራደርበት አለ ብዬ አላምንም። አጀንዳው የኛ አይደለም፣ ራሳቸው እንትን ያሉት ናቸው፣ ራሳቸው የወጡት፣ ምንም ጥያቄ የለውም። ጀመር በነገራችን ላይ ከታች አንዳንድ ኮሜንቶች እያየሁ ነው። ጎጠኛ ስላሳምነው ማውራት አይገባውም፣ እኔን ጨምሮ ማለት ነው። እንግዲህ እንደ ጎጠኛ እልም ያለ የጎሎ ጎጠኛ አሳምነው ማለት አይችልም። አሳምነው ጎጠኛ ስላልነበረ ማለት ነው። እናንተ ራሱ በሱ ልክ ስላልሆናችሁ ይሄ ለማሸማቀቅ የምትሞክሩትን ነገር ተውት። የሁሉም አማራ ጀግና ነው። ሌሎች ከፍ ያለውን እንደዛ ነው የምረዳው። የተሰዉትን በሙሉ የአማራ ጀግኖች ናቸው ብዬ ነው የማምነው። በነገራችን ላይ የትኛውም አካል መዘግዘቅ የለበትም ብዬ ነው የማምነው። ጨርሻለሁ። አመሰግናለሁ። እነዚህ ተዋቸው፣ እነዚህ ለቃቃሚ ናቸው። ማክዳ ቆይ፣ ምን ትቸኩያለሽ እንዴ? አይ ጥያቄ ልጠይቅ ነበረ። ሰላም ሁላችሁ ይቻላል? አባይ እኔ የምለውጣ ነው። መልካም በዓል ወንድሜ። አቢሲኒ እሺ፣ አመሰግናለሁ። መልካም በዓል ይሁንልህ። ማንን ነው የምጠይቅ? ሊቀን ነው ወይንስ? አይ ያልገባኝ ነገር ስላለ ነው። እንኳን አደረሳችሁላችሁም። በመጀመሪያ ሰላም ብያለሁ። እሺ። አይ አልገባኝም። ሰሞኑን ምን ተፈጥሮ ነው አባይ? ባሳምነው ዙሪያ ማን ዘግዝቆ የሰደበው? እሱን መንስኤው እንተና መንስኤው የተነሳ በአምባ እሱ ማን ነው የምትይኝ? ባየ ላይ የዛ ጎንደር ውስጥ ያለ የፋኖ አደረጃጀት ውስጥ የሆነ የስልጣን ሽኩቻ ውስጥ ተነስቷል መሰለኝ፣ እዛ ጎንደር ውስጥ ባለው ማለት ነው። ከዛ ባየ ወጣና ከስልጣን ተገፍቻለሁ፣ ይሄ ካልተደረገ እንደዚህ ምናምን ብሎ የሆነ መግለጫ ነገር ሰጠው። አይተሽ ሊሆን ይችላል። በዛ ላይ ቴምር ወጣችና ለምንድነው ለአማራ ዋጋ ሲከፍል የነበረን ሰው ለምንድነው ትናንትና እኮ በእስክንድር ቦታ ሆኖ ሌሎች እንትን ሲሉ የነበረ የአማራን ትግል እንዳይሸረሸር ያደረገ ሰው ነውና ለምንድነው የአማራ የታገሉ ሰዎች በዚህ የሚገፉ ለምንድነው ብላ እንትን ትላለች ማለት ነው። በዛ ሰጣ ገባ ውስጥ ገቡና ከጎንደር ልጆች ጋር ማለት ነው። ከዛ ወደ ማህበረሰብ ወረዱ ማለት ነው። ጎንደርን እንደ ማህበረሰብ የሚሳደባለ፣ ወንዶንም እንደ ማህበረሰብ የሚሰደባለ። ከዛ የሞቱትን ሳይቀር ጀነራል አሳምነው ጽጌን የጎንደር ልጆች ዘቅዝቀው ይሰድቡታል። እናንባቸውን አስቻለው ደሴንም ከፍ ያለውንም እነሱንም ብቻ ፎቶ የሞቱ ሰዎችን ሳይቀር የፎቶ እየዘቀዘቁ መሰዳደብ በዛ ተነስቶ ነው። ግልጽ ከሆነልሽ አባባሌ። እሺ። አይ እኔ ስላልነበርኩኝ ሰሞኑን ትንሽ ወጣ ገባ ነው የምለው። ምን ተፈጥሮ ነው ብዬ ነው። ሌሎች ልጆችንም ስጠይቅ ያው ብዙም የሉም የኛ ልጆች አሁን ላይ። ኤኒዌይስ ለማንኛውም እነሱ እሱን እኮ የሚሳደቡት እኮ ሬሳውን ሳይቀር አምጥተው የዛሬ 2 ዓመት አሁን ላይ ሳይሆን እና አያሌው መንበር ምናምን ተነካ ብለው ሲሳደቡ ነበረ። የምታስታውስ ከሆነ አባይ ታስታውሳለህ? 2 ዓመት ይሆናል መሰለኝ ባልሳሳት። እና ከዛ በፊት ከፍ ያለው እና ደግሞ ማን ነው የዘቀዘቀው ከፍ ያለው? እነሱ ሲጀመር እሱን መች አይ ብቻ ይቅር ሊቀየም ስላለዚህ ይሄ አግባብ አይደለም፣ መወዳደር የለበትም። ይሄ
ከዶክተር አምባቸው ከማን ይሄ ከከፍ ያለው ምናምን የሚገናኝ ነገር ያለ አይመስለኝም። እኔ ከእናንተ ባላቅም ማለት ነው ባሳምነው በኩል ኤድዌይስ እኔ በሱ በጣም ስስልብ ስላለኝ በጣም ስሜታዊ ልሆንም ስለምችል አሁን ላይ በቃ ጀስት ማወቅ ነው የፈለኩት። ግን የሚወዳደረው ነገር ብዙ ሪከርዶች ስላሉ መቼ ነው ከፍ ያለ የተዘቀዘቀው? መቼ ነው ሳሳምነው አባታችን መሰደብ የጀመረው ማለት ነው? ፎቶውን እንኳን አይደለም አምጥተው ሲሰድቡት የነበረው። እኔ በህይወቴ እንደዛን ቀን አልቅሼም አዝኜም አላቅም እናቴ ከፈጠረችኝ ማለት ነው። አይገናኝም። በጣም ብዙ ጊዜ ጥፋት ይሰራሉ፣ ፋውል ይሰራሉ። መልሰን የምናባብላቸው እኛ ነን። እኔ አላቅም እንግዲህ እናንተ ታውቃላችሁ። ለማንኛውም አባታችንን ነፍሱን ይማረው። እሱ ቀይ መስመራችን ነው። ከማንም ከቤተሰብ እንኳን ማስበልጠው አባቴ ነው። ኤኒዌይስ እኔ በጣም ነው ማዝነው በሱ ዙሪያ ስሙ መነሳትም አልነበረበትም። ስለማይመጥነን እኛን ሁላችንም እዚህ ቲክታክ ላይ ያለነው ሁላችንንም ስለማይመጥን ነው። እሱ የሚገባው ይገባዋል፣ የሚያውቅ ያውቃል ስለሱ ማለት ነው። እሱ ምን ማለት እንደሆነ የሚያውቅ። ስለዚህ በቃ አመሰግናለሁ አባዬ፣ ጨርሻለሁ። ልውረድ። ግን የሌሎችን ስም እየጠራችሁ ከሌ ተሰድቧል፣ ከሌ ተዘግዝቋል፣ ይሄ ብዙ መረጃ ስላለ ቢቀር ጥሩ ነው። አመሰግናለሁ። አሁን እንደ አዲስ አመሰግናለሁ። አሁን እንደ አዲስ የተደረገው እኮ ነው፣ በፊት ሲያደርጉት የነበረውን እኮ አይደለም። አሁን እንደ አዲስ መንስኤው እንዴት እንደተነሳ ነው ልነግርሽ የቻለኝ እንጂ ምን ሚዲያ ፖለቲካ ብሎ ከመጣ እኮ ጀነራል አሳምነው ጽጌን ያው ከማንሳት ከመጣል እንትን ብለው አያውቁም። ነገር ግን እኔም ጀነራል አሳምነው ጽጌ ከየትኛውም ይበልጥብኛል። ግን መዘቅዘቁ ግን ደግሞ እነዛም የሞቱ ስለሆኑ የሞተን ሰው መዘቅዘቁ እንደው ከባህል የወጣ እንግዲህ አማራ እምነት አለን፣ ባህል አለን። እንግዲህ አማራ እንኳን የሞተን ሰው ቀርቶ በህይወት ያለን ሰው እንኳን በትልቅነቱ ሰው ያከብራል። እና ከዛ አንጻር ነው ሌሎችን ላስተናግድና ጠቢቡ አማራ እኔ በነገራችን ላይ አላወዳደርኩም። ለምን ወደዛ እንደሚሳብ አላውቅም። አወዳደር ሳይሆን ሁሉም መስግዘቅ የለበትም ብዬ ነው የማምነው። አሳምነው ሲጀምር በጎጠኞች መነሳት አለበት። መነሳት ያለበት እንዳይመስላት ብዬ ነው። ኖ እሷ ስላልገባት ነው የእሷ የምታወራ በፊት ላይ የሚያደርጉትና አሁን የሰሞኑን አሁንም እየነገሯት እሷ እየተረዳት አልመሰለኝም። መንስኤው እንዴት እንደተነሳ ማለት ነው። በፊት ጀምረው እየሰደቡት ነው ነበር ነው አባባሏ። እኔ ደግሞ አሁን እሱ ሳይሆን አሁን ሰሞኑን የተደረገው ሂደት ነው እየነገሯት ያሉት ማለት ነው። ግልጽ ከሆነልሽ ቀጥል የምትለው ነገር ካለ ማስተካከል የምትችለው ነገር። አይ እኔ ምንም ከዚህ ያለፈ ነው ብለን በቃ እስኪ ደክመን እኮ አወራን። ከፎቶ ዝግዘቃ ያለፈ ነው። ሰፊውን ፒክቸር እዩ። ከዛ ውጭ ደግሞ ያው አቋሜን ተናግሬያለሁ። አትጉ ያልኳቸው ልጆች ሰምተውኛል። እኔ በዚህ ጉዳይ ተደርቦ የሚያጨበጭብ የኛ ሰው ሳገኝ ራሴ ቤት ከፍቼ ስለመቀጠቅጠው ችግር የለውም በግሌ። ስለዚህ ይበቃኛል። አባይ ምናልባት ማወዳደር አይነት ነው የሚመስለው ቅድም እንትን ያልኸውና ጀነራል አሳምነው ሲዘቀዝቁ እዚህ ከፍ ያለውም ሲዘቀዝቁ ነበር የሚለውና አምባቸውም የሚለውን ነገር የአባባሉ የሞቱ አሁን አንድ ነገር ማወቅ ያለብህ ብዙአየው ይኸውልህ አሁን አንደኛ ይኸውልህ የአማራ ትግሬ እዚህ ሳይበሩ ላይ አይተህ ከሆነ ፍትሃዊነት የለም ማለት ፍትሃዊነት የለም ብዬ ስለ ሊቃሁን ትክክል ነው የተናገረ። ነገር ግን አሁን አንድ የጎንደር ልጅ እዚህ የኛም እነዚህ ወንድሞቻችን መጀመሪያ እንዴት ነው የሆነው በምን ሁኔታ ነው ብሎ በመርመር ያስፈልጋል። ስለዚህ ሁሉንም አሁን ላይ አንዱን ማንቋሸሽ አንዱን ማጀገን አያስፈልግም። ሁለቱም ለአማራ መስዋዕት ሆነዋል፣ ሁለቱም ጠቃሚ ሰዎች። ስለዚህ ሁለቱንም በልኩ ማጀገንም ካስፈለገ አብረህ ማጀገን ነው። ለአማራ ተዋደቁ ሞቱ ብለህ ማጥላላት ደግሞ አስፈላጊም ነው ብዬ አላምንም። ስለዚህ አንተ ለምሳሌ ጀነራል አሳምነው ታደንቅ ትችላለህ፣ እኔ ለምሳሌ ላላደንቅ እችላለሁ። አንተ ለምን አደነቅከው ብዬ ግን አንተን ግን ልሰድብ አልችልም። አንተም ደግሞ ለምሳሌ እኔ ዶክተር አምባቸውን ባደንቅ ለምን አደነቅ ማለት የለብህም። ለምን አሁን ላይ አይጠቅምም።
ኦህዴድ የሚባል የኦሮሞማ ነፍሰ ገዳይ ቡድን በድሮንና በታንክ በየቀኑ እያረደህ የገንዘብ ወንድሞች በተሰውት ወንድሞች ላይ እየተጨቃጨቅ እንዴ! በጣም እኮ ያሳፍራል እኮ። እውነቴን ነው የምልህ፣ በጣም ነው የማፍረው እኔ። እነዚህ ወንድሞች እኮ ቢኖሩ የሚጠቅሙት ለአማራ ህዝብ ነው። ሁለቱም ግን ተሰውተዋል። አሁን ፍርድ መበየን አለበት፣ ወንጀለኛ መጠየቅ አለበት ከተባለ ራይና ወስኖ ዘታይም አሁን ለኔ አሁን አይደለም። እነዚህ ሰዎችን ገለዋል የሚባሉ ሰዎች መጠየቅ ያለባቸው። ስለዚህ አሁን ላይ ጠላቶቻችን ላይ ፎከስ እናድርግ። አጀንዳ ካጣነ ያው እስራኤልና ኢራንን ደግፎ እንግዲህ በዛ መጣላት ይቻላል። እኔ በጣም አፍራለሁ እንዴ! አሁን ላይ ፋኖን እንዴት እናግዝ? አሁን እኮ ለምሳሌ አመት በዓል ነው። ስንቱ ፋኖ እርዳታ አግኝቶ ራሱ እንደው ምግብ በልቶ እንደሚያድርም እግዚአብሔር ይወቀው። አሁን ባለው ነባራዊ ሁኔታ ማለት ነው። ስለዚህ ፖለቲካችንን ያበላሻል። እንደዚህ አይነት ግለሰቦች ከግለሰብ ጋር ሲጣሉ የሚያመጡት አጀንዳ ለአማራ ህዝብ ትግል በጣም አደጋ ነውና ከዚህ እንውጣ ነው የኔ አቋም። ከዛ በተረፈ ግን ወንጀል እኛም እኮ ተው ነው እያልን ያለ አይ ኖ እኮ እኮ እናንተ ምን ስትሉ እንደነበር አላውቅም። እኔ ስሜን ስጠራ ስለነበር ምንድነው ሰሞኑን በዚህ እንግዲህ ይሄ ሁሉ ነገር የመጣም በባየ ምክንያት ነውና ቴምር ባየ ለምንድነው ዋጋ ሲከፍል ቆይቶ ለምንድነው የሚገፋ ባለችው በዛ ዙሪያ ነው። መሬት ላይ አንድ ነገር ልንገራችሁ። በትክክል የፋኖ ደጋፊዎች ከሆነ መሬት ላይ የአማራ ፋኖ ሰራዊት የፖሊስ ቢሮ የሚሾመውን ሰውም ሆነ የሚያጸድቀውን ሰው መቀበል አለበት። 4 ነጥብ። እኔ ግለሰብን እዚህ በኋላ አላደንቅም፣ ግለሰብን አላመልክም፣ ድርጅቱን ነው የማመልከው። የአማራ ፋኖ ሰራዊት ድርጅት አለው፣ ስራ አስፈጻሚዎች አሉት። የስራ አስፈጻሚዎች የሚሾሙት ሰው እቀበላለሁ፣ የሚሽሩትን ሰው ደግሞ እንደነሱ አልቀበልም። ስለዚህ በዚህ መንገድ እንጂ የሆነ ሰው መጥቶ ከሌለም እንደዚህ ሆነ ምናምን እንደዚህ ከሆነ ማትግል አልሆንም እንዴ! በጣም እኮ እና በዛ መንገድ ነው መረዳት ያለብን ነብይ አምናለሁ። እዚህ የራሴ ግላዊ ምልከቴ ነው። እያንዳንዱ ሰው የሚያደንቀውና በጣም የሚወደው ሰው ይኖራል፣ ምንም ጥያቄ የለው፣ የተፈጥሯዊ ነው። ግን ትግሉን ለማሳለጥ ሲባል የመሪዎቻችን መመሪያ እንቀበል። እሱ ነው የኔ አቋም። ጥሩ ሮጣ ታዲያ አሁን መጣ። እሺ በቃ እኔ ልውረድ። አመሰግናለሁ ወንድም ለሰጠኝ። ኦኬ እሺ አመሰግናለሁ። ታዲያው መጥቻለሁ። አበይ አሁንም አንድ ደቂቃ ታገስ። እስከዛ አንድ የሆነ ሰው ሌላ ሲያወራ እሺ ብዙ አየሁ። ቀጥል። ብዙ ወይንም ብዙ አየሁ። ኦኬ አይ ቅድም የተወሰነ ነገር ለመጠቃቀስ ሞክሬያለሁ። ግን ምንድነው እዚህ አማራ ትግል ላይ በነገራችን ላይ በነገራችን ላይ አንዳንድ 75% እቀበላለሁ ያንተን ፖለቲካ 75% ሳይሆንማ መቶ ነው መቀበል ያለብን። እኔ እኮ የምናገር እኮ ለአሁን ሌላው እንትን ሲል ፖለቲካ ኮሬክትነስ ተጠቅሞ ምናምን ነው የሚያወራ። እኔ እንደወረደ እኮ ነው እውነቱን ነው የምናገር። አሁን የአማራ ብሔርተኛ አለ ብለህ ታምናለህ? እሱን አደንቃል። እኔ እኮ እሱን ለዛ ነው የማደንቅህ 75 የተቀበልኩ። ግን የማልቀበልህ ነገር የራስን ወገን አዘቅዝቅ እዚህ ፎቶ እያመጣ በቃ ምንም ቢሆን በውስጥ እኔ የማንንም ፎቶ እኮ ዘቅዝቄ እኮ አላውቅም እኮ። አንድ ሀብቴን ዘቅዝቄ ያለው ያን ደግሞ አርበኛ ያን ደግሞ መቼ ነው ብለህ ብትል ይሄ አፋብን ምናምን ከመመስረቱ በፊት አርበኛ ዘመነ ካሴን እየዘቀዘቁ እንትን ሲሉ ከዛ እኔም ሀብቴን ብቻ አርበኛ መሳፍን ተስፉን እንኳን ለዘቅዝቀው ሲሉ ኖ እሱ ትልቅ ሰው ነው አባት ነው ተውት በቃ እንዳዘቀዝቁት ብዬ እንትን አላለም። ሀብቴን ብቻ ዘቅዝቄ ያለው የኔ ፎቶ ዘቅዝቄ ያለው። ለማንኛውም ግለሰብ ላይ ፎከስ አታድርግ ለማለት ነው። ጄኔራል የሆነው ነገር እንዳልሆነ ነው። አማራ ላይ ያለው እንትን በጣም አስቸጋሪ ነው ማለት ዝም ብሎ ነው ወሬ ነው ምላስ ነው ያለው እንጂ በተግባር ዝም ብሎ ነው። ግን እኔ የማምነው ነገር ምንድነው እዚህ ሶሻል ሚዲያ ላይ ምንም አይነት ሲግኒፊካንት ኢፌክት የለውም። እንደተወራው ነው ዝም ብሎ ይወራል። ከዚህ በፊት እኮ የፋኖ ትግል ከመወራቱ በፊት እኛ ስንት ዓመት ታግለናል እኮ በቲክቶክ በፊት በሶሻል ሚዲያ በፌስቡክ በምናምን ምንም ለውጥ አላመጣም ነበር ከመንጫጫት ብቻ። አሁን ወንድሞቻችን አፈሙዝ ሲያነሱ ነው ነገሩ የተቀየረው። መግደሉ እንትኑ ራሱ በየቦታው መገደላችን አሁን ትንሽ ጸጥ ሶፍት ይዛቸው አልቅሱ ምናምን የሚባለው ሁሉ ቆመው ገብቷል። ይሄ ነው አሁን ቢያንስ እንኳ
የመጣም ሊገልህ የመጣውን ገለ ነው የምትሞተው። ይሄ ትልቅ ፖለቲካ ድል ነውና ይሄን ነገር ሴሌብሬት ነው ማድረግ ያለብን። የፋኖ ትግል ደግሞ መቼም ቢሆን አይቀለበስም። ማንም ቢሆን ምንም ቢሆን ማለት ጄኔሬ ከታች ያለው ገና ህፃናቱ ምንም አይነት ይሄ እኮ በቃ ምንም ፋይናሊ ውጤት ለድል እንደምንበቃ የፋኖ ትግል አሸናፊ እንደሆነ ድምፅህ ግን አዲስ አይደለም። የት እንደማውቅህ አላውቅም። ታውቀኛለህ፣ መድረክ ላይ ተገናኝተናል። አክቹዋሊ አንተ ጋር ገብቼ አላውቅም እንጂ ድምፅህ አዲስ አይደለም። በቃ ማውቅህ ቦታ